ምን ብዬ እንደምነግርህ አላውቅም። ትንሽ ይከብዳል ከራሴ ጋር ሳስበውና ከታናሽ እህቴ ጋር ነው ጥርጣሬ እየፈጠረብኝ መጣ። አንተ ግን የሆነ ቦታ ማቀህ ይመስለኛል እኮ ግን እኔ እንዴት የት እንደማቀህ አልመጣ ብሎኝ ነው እንጂ ድለላ ትሰራ ነበር አንተ። አሁን አስተዋስኩ። ድለላ ትሰራ ነበር አይደል? አይ ከዚህ በፊት ቤት የሆነ በቤት መስመር ላይ ተገናኝተናል መሰለኝ። ኧረ አይደለም አይቻልም። አይ ቤት የሆነ ሲሸጥ ነው ሲያሻሽጥ ነው ሲገዛ ነው የሆነ ቦታ ላይ ሰው ተመሳሳይ ጥያቄም ያልተመቸኝም ሲጀመር ውስብስብ ነገር ነው እየተነሳ ያለው። ኖርማሊ ሌላ ደላላ እኮ መፈለግ ይችላል። የማን እጮኛ ነው ከሁለታችሁ ግን? የሜሉ እጮኛ ነው፣ ለእኔ ደግሞ ወንድሜ ነው። ያንቺ ወንድም ነው የእሷ እጮኛ ነው? አይ ኖ ቆይ መስመር አነሳታ። እንዴት እሱኛው ጥያቄ መጠየቅ የማይጠበቅብህም። እኔ አንተ ከዚህ በፊት አውቃለሁ እናንተ አውሩና አውቃለሁ ነው እያልኩ ያለው። እናንተ ነው አሁን ተመሳሳይ እኔ አውቃለሁ። አልተመሳሰለም፣ በፍጹም አልተመሳሰለም። የጤነኛ ቆሻሻ ሆነ ተመሳሳይ የብነርኩ ጭራሽ ልመታ ነው ይኸውልህ ልደበድበኝ አትችልም። በለቀኝ ወረዛ ሲጀምር ስለፈልፍ ለምዶ ዝም ያልሽው ያታቀኝ ማለት ከእህትሽ ጋር ሳይሆን ግንኙነት ያለው ከአንቺ ጋር ያለው ነው የሚመስለኝ። እኔ ዝም ብዬ ስጠረጥረው ከዚህ በፊት ታገኛለህ። እኔ አንቺን አላውቅሽም፣ እሱን ግን አውቀዋለሁ። በመሰለ የምታወራው ነገር ነው። አይ መሰለ ሳይሆን ከሁኔታሽ እንደተረዳሁት እንደዛ ነው። ራሴ የሆነ ችግር አለበት ብቻ ማለት ከማን ጋር ነው ችግር ያለበት? እኛ ቤተሰብ ውስጥ የሆነ ችግር አለ። እናንተ ቤተሰብ ፈልገው ነገር አለ እንዴ? አንተ የምትካፈለው ነገር አለ እንዴ እዚህ ቤት ላይ? ቆይ እዚህ ጋር አንተ ነገር ንገርሽ፣ ከሱ ጋር የሚያከራክርሽ ነገር የለም። በቃ አለቀ። ከሚኪ ጋር ችግር አለባችሁ። ለምንድን ነው ወንድምሽ የሚሆነው እኮ በእኔ በኩል ነው ሚኪ የመጣው አይደል እንዴ? ልጠረጥሩኝ እንዳይሆን በሚኪ ማለት ልጠረጥሩ አንቺ ለራስሽ የፈራሽ ጉዳይ አለ እንዴ? ምንድነው የምፈራው? ታዲያ ምንድነው ልጠረጥሩኝ ነው? በፍቅረኛሽ እየጠረጠርሽኝ ነው? ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬም ተገናኝተናል። ዛሬ ስንገናኝ በሌላ ጉዳይ በሌላ ርዕስ ነው የተገናኘነው። መቅረብ እችላለሁ ስላለችኝ ያው አጠገቤ ያለች ማለት ነው። ይቅርታ ማህሌት ነበር ነው ማህደር ነው ማን ነበር? ሜላት። እሺ ሜሉ ያው ስለመጣች ደስ ብሎኛል። እኔም በቻልኩት መጠን በአነሳሽው ሐሳብ ላይ ወይም የኔን እገዛ በሚያስፈልግሽ ነገር ለማገዝ ዝግጁ ነኝና ለኔ ነግረሽኛል አንዳንድ ነገሮቹ። እስቲ የገጠመሽን ምናልባት ይሄንን ለሚከታተሉ ሰዎች። እሺ አመሰግናለሁ። እንደምታውቀው ፕሮግራምን አብዛኛው ጊዜ በጣም ነው የምከታተላቸው። ለህይወቴም ብዙ ትምህርት ነው የሚሰጡኝ ከራሴ ህይወት ጋር ሳወዳድርና በጣም አመሰግናለሁ። በጣም እሺ ችግር የለውም። አሁን እኔ ትንሽ በራሴ ላይ የተፈጠረብኝ ጥያቄ ነበርና እሱን ላማክር ስለፈለኩኝ ነው። ምን ብዬ እንደምነግርህ በእርግጥ አላውቅም፣ ግን ምንም አማራጭ ስለሌለኝ ነው ለነግረህ እንግዲህ ቀርቤ መጣሁት። አብሽር ችግር የለም። ፈታ ብለሽ ዘና ብለሽ ምንም ማለት እዚህ ጋር እኔን ነው በአካል የምታገኘኝ። ከዛ ውጪ ያለው ነገር ሰዎች ያው ማህበራዊ ከብዙ ሰው ጋር ስለሚኖሩ ምንም አይነት የሚያስከፋ ምንም አይነት ጉዳይ ቢገጥማቸው እንኳን መልሶ ከማህበረሰቡ ጋር ስለሚገናኙ ያው ስነልቦና ከባቢያዊ የሆኑ ነገሮች ተጽዕኖዎች መፈጠራቸው አይቀርምና ምንም የገጠማቸው ነገር እንኳን ቢሆን ስለዚህ ያው አንቺ ፊትሽ ምንም አይታይም። እሺ ፊትሽ ተሸፍኖ ምናምን ነውና አሁን እኔ እዚህ ጋር ያገኘሽኝ እኔን ነው። በነፃነት የገጠመሽን ነገር አውሪኝ፣ ምንም ችግር የለውም። ለነገሩ መፍትሄ ለማምጣት መፍትሄ ለመስጠት እንሞክራለን ፈጣሪ ከረዳን። በስልክ ትንሽም ስለሰማሁት ከዚህም የባሰ ጉዳይ የሚገጥማቸው ሰዎች ስላሉ ነፃነት እንዲሰማሽ ለማለት ነው። እህቴ ጋር ነው የምኖረው። ከእህቴ ጋር አንድ ቤት ውስጥ ነው የምንኖረው። ቤት አለንና አጋጣሚ ፋሚሊ በደረሰበት አጋጣሚ አደጋ ህይወታቸውን አጥተዋልና ታላላቅ ወንድሞች ነበሩ 2 እና እነሱም አጋጣሚ ወደ ሌላ ሀገር ለስራ በሄዱበት ነው ራሳቸውን በሆነ ስራ እየሰሩ ባሉበት ባልታሰበ አደጋ ነው ልክ እንደ እናቴና እንደ አባቴ ያጣዋቸውና ማለት አባትሽና እናትሽም እንዴትም ይቅርታ ግልጽ አልሆነልኝም። እናቴና አባቴ ናቸው። ከሀገር ውጭ የሆነ ለቅሶ ነበረና ወደዛ በሄዱበት ነው አጋጣሚ በተፈጠረ በመኪና አደጋ ነው ህይወታቸውን ያጡት። በዛ ምክንያት እኔ ከእህቴ ጋር ነው የምኖረው። ታናሽ እህት አለችኝ በጣም የምወዳት። ወንድሞቼም እነሱም ለስራ ጉዳይ ነበረ ልክ እንደዚህ በሄዱበት እነሱም ልክ እንደ እናቴና እንደ አባቴ ነው ህይወታቸውን ያጡት። ተመሳሳይ አይነት ይቅርታ ሜሉ ይቅርታ በጣም እና እንደዛ ነውና ፍቅረኛ አለኝ።
ፍቅረኛ አለኝና ምን ብዬ እንደምነግረው አላውቅም። ትንሽ ይከብዳል ከራሴ ጋር ሳስበውና ከታናሽ እህቴ ጋር ነው ጥርጣሬ እየፈጠረብኝ መጣ። ከአንቺ እህትሽ ጋር ነው የራስሽን ፍቅረኛ ያጠረጠርሽ? አዎ እህት አለችኝ ታናሽ፣ በጣም ነው የምወዳት። ያው እንደ ታላቅነቴ ብዙ ኃላፊነት ብዙ ያጣችው ነገር ከኔ ይልቅ ታናሽ ሆና ከኔ ጋር አብራ ስላደገች ብዙ ነገር ነው ሰጥቻት አብሬያት የምኖረው እና በጣም ወዳታለሁ። እንደዚህ አይነት ነገር ባይፈጠር ደስ ይለኝ ነበረ፣ ግን በቅርቡ በቃ ከፍቅረኛ ጋር ባላት ነገር የሆነ ቅርርባቸው አብሮ እንትን ማለታቸው ከኔ ጋር ሆኖ ከሷ ጋርም እንደሆነ ምናምን በስልክ አንድ ጊዜ ደግሞ የስነክ ምናምን ስለው ቤት ከእህትሽ ጋር እንደዚህ ነው ያለሁት ምናምን ብሎ ይነግረኛል። ማለት ቤት እናንተ ጋር ነው ወይስ እሱ ጋር? ኧረ እኛ ቤት ነው። እናንተ ቤት? ኦኬ። ይመጣል እናንተ ቤት? አንዳንድ ጊዜ ሆነ ብሎ ስራ በገባበት ሰዓት ላይ ምሳ አብረን እንብላ ብሎ ይጠይቀኛል። እንዳልተመቸኝ ምናምን ስነግረው በቃ እሺ እኔ ሄደ ቤት ብላ እንደምለው ምናምን ሊያውቅ ይችላል። ቤት ሲስተር ብቻዋን እንደሆነ ስለሚያውቅ ቤት ሄደ ብላ ምናምን እለዋለሁ እና ብቻ የሚፈጠሩ ነገሮች ሆነ እየጠረጠርኩ ከቀን ወደ ቀን እንትን እያልኩ መጣሁና ምንም አሁን ነገር ውስጥ ላይ ተፈጠረ መጣ። አሁን ማለት ያልገባኝ አንቺ የተለየ ነገር ያየሽው ነገር የለም? ቤት ሂድና ምሳ ከእህቴ ጋር ብላ ነው የምትይው። ሰው መብላቱ አንቺ ነሽ የፈቀድሽለት፣ ሄዶ መብላቱ ምን ችግር አለው? ምሳ ከእሷ ጋር በመብላቱ ብቻ ነው የተጠራጠርሽው አንቺ? አይ አይደለም፣ እኔ ሄዳ ብላም ሳለው በፊት ሄጄ ቤት ከእህትሽ ጋር እንደዚህ ልብላ ምናምን ብሎ ይጠይቀኛል እኮ። ራሱ እኮ ነው የሚነግርሽ። የሆነ ሰዓት ላይ አሁን አስታውስኩኝ ከእህትሽ ጋርም ሆኜ ምናምን ብሎ ደወለልኝ። ታዲያ ግልጸኝነቱ እኮ ነው የሚያሳየው ይሄ ሰውዬ። አይ እንደዛ ብቻ አይደለም፣ የሆነ ኬዝም ነበርና አጋጣሚ የእናታችን አባታችን ያወረሰንን እኛ የምንኖርበትን ቤት እህቴ ከመሬት ተነስታ ዝም ብላ እንሽጥ ትለኛለች። ሽጠን የተሻለ ቦታ ምናምን እንግዛ፣ ሌላ ቦታ ሄደን እንኖራለን ምናምን ብላ የጨቀጨቀች ስታስቸግረኝ እንደውም ለምን ከሱ ጋር አትማከሪም ብላ ከፍቅረኛ ጋር እንድማከር ትነግረኛለች። እና እኔ ደግሞ እንደ ሀሳብ ነው ብዬ ሄጄ ለሱ ምናምን ስነግረው ተመሳሳይ ነገር ያወሩልኛል። እሱም የሚለው እሷም የምትሰጠኝ ምላሽና እሱም የሚሰጠኝ ተመሳሳይ የሆነ ሀሳብ አለ። ቆም ብዬ ሳስብ ግን ይሄ ነገር ምን አይነት ነገር እየፈጠረብኝ ነው ያለው? እንዴት የሁለቱም ሀሳብ አንድ ሊሆን ይችላል? ቢያንስ እሱ እኮ የእሷ ተቃራኒ መሆን ነበረበት የሚል ሀሳብ ፈጠረ። ሀሳቧን ለምሳሌ አሳማኝ። እኔ በዚህ ይቅርታ ሜላት፣ ይቅርታ አድርጊልኝና እሱ ምናልባት እሱ ያነሳችው ሀሳብ ለሱ አይደለም፣ ለፍቅረኛሽ አይደለም፣ ለሌላም ሰው ተስማሚ ሊሆን ይችላል። ይሄ የእህትሽ ሀሳብ ነው እንጂ የሱ ሀሳብ አይደለም። ይሄ የሚያስጠረጥር አይመስለኝም እንደኔ። ግን እኔ በራሴ ላይ እንትን የሆነ የማይሆን ነገር አስተሳሰብ ምናምን ጥያቄ የፈጠረብኝ ስላለ ያው አንተ እንደ ወንድም እንደ ቤተሰብ አድርገህ ይሄን ነገር ሁኔታው እንደሚታየው ከሆነ ቀርበህ ስታየው ነው ሞር ከኔ የበለጠ ጥያቄ ልትገባ የምትችለው የሆነ እኔ በቃ እንቅልፍ ያሳጣኛል። አንዳንድ ጊዜ ስልክ እደውልለታለሁ፣ ለሱ ስልክ ሳወራው የሆነ ታይም ላይ መስመር ተይዟል ምናምን ይለኛል። በተመሳሳይ ሰዓት ላይ ደግሞ እሷንም ወደ ሆነ ክላስ ምናምን አለፍ ብዬ ሳይትም ስልክ ታወራለች። እሷ የሱ ተይዟል ይላል፣ እሷን ስትከታተይ ደግሞ ስልኳ በተመሳሳይ ሰዓት ለሷም ደውላለሁ፣ ለሱም ስደውል በተመሳሳይ ሰዓት ላይ ስልካቸው ተመሳሳይ እንትን ይላል፣ ቤቲንግ ምናምን ያስገባልኛል። አንዳንድ ጊዜ ደግሞ በተጨማሪም ልክ እሱም እያለ መኝታ ሰዓት ላይ ማታ በምንተኛበት ሰዓት ላይ እኔ ስልክ ሞክሬለት ስልኩ መስመር ተይዟል ይለኛል። ከዛ ወጣ ብዬ በቃ ሲስተር እንደተኛች ወይ በሩንም ለመዝጋት ምናምን ወጣ ብዬ እሷ ልተኛ እንደተኛች እጄ አያታለሁ ምናምን ብዬ አጋጣሚ ስገባ እሷም ስልክ እያወራች አገኛታለሁ። እሱም ብቻ አይደለም፣ በተጨማሪ ደግሞ ስራ አረፋፍጄ በቃ ደክሞኝ ምናምን ወደ ቤት በመጣበት በተመሳሳይ ሰዓት ላይ ለሱም ሳልደውለት አጋጣሚ ወደ ቤት ሄዳለሁ። ከዛ ቤት ሲሄድ አጋጣሚ ባላስብኩበት መንገድ እሱንም እሷንም የማይሆን ነገር አንድ ላይ እየተላፉ እየቀለዱ እየሳቁ ምናምን አገኛቸዋለሁ። በቃ ብቻ ያለው ነገር ሆነ እንዳየው ቆም ብዬ እንዳስብ የሆነ ጥያቄ ፈጥርብኛል። እህቷ ወጣ ስትል ካሜራ እንድታስቀምጥ አድርገናታል። እኛ ካሜራ ይዘን ከገባን ስለማይሆን ስለማይቻል ቤት ገዢ መስዬ ደላላ ሆኜ እንደሱ ቤት እንድገባና ፍቅረኛም እህትም አንድ ላይ እሁድ ይሰበሰባሉ ስለተባለ እሁድ በሚሰበሰቡበት ቀን እኔ ድንገት መጥቼ እንግዲህ ያለው ነገር ለመያዝ እንደዚሁ ደግሞ ለማወጣጣት አስቤያለሁ። ሰላም ለዚህ ቤት። በራችሁ አይዘጋም እንዴ? እሺ፣ እንዴት ነው? ሰላም ነው? እንዴት ነሽ?
ሰላም ነው። እሺ ተቀመጥ። እሺ ሙቀቱ በጣም ይሞቃል። ዝናብ ሊዘንብ ነው መሰለኝ። ይሄ ቤት ነው እንዴ? ቤቱ ይሄ ነው? በጣም ነው የሚያምረው። በጣም ነው የሚያምረው። ቆንጆ ቤት ነው። ይሄ ነው የሚሸጠው ነው እንዴ? ዋው! በደንብ ጥንቅቅ ተደርጎ የተሰራ ቤት ነው። እኔ ሰላም ስልክ ቀጠርኩት ሰው ነበረኝ። ምን ነው? አይ እንትን አለ ፊትህ ተቀያየረ ማለት ኖርማል። አይ ተደነጋገጥክ ብዬ ነው። ማለት ወንድማችሁ ነው? ደላላ ነው ማለት እንደኔ ደላላ ነው? አይ አንዳንዴ ቀድሞ እሱ አናግሮ ከሆነ እኔ ስመጣ ደብሮት እንዳይሆን ብዬ እኮ ነው። የሚያሻሸት ከሆነ ብዬ ነው። እጮኛዬ ነው። ኦ ያንቺ እጮኛ? ታዲያ ምን ነው ደነገጠ ብዬ እኮ ነው። እንደዚህ ሙዴ ነበር። ጠዋትም ደብሮኝ ስለነበር ሙዴ። ደብሮ ይቅርታ እንግዲህ ያው አይ በቃ እናውራ ብዬ እኮ ነው። እስቲ አይቼዋለሁ በውጭ በኩል አሁን አሳይተሽኛል ስገባ። ግቢው ደስ ይላል፣ ሰፊ ነው። አሁን ትንሽ ግራ የሚያጋባው አዋቂ ሰው የለም። ከአዋቂ ሰው ጋር መነጋገሩ ይሻላል ብዬ ነው። እና ያው እኔ ነኝ ታላቅ ቤት ውስጥ እኔ ነኝ የምለው ነው። ታላቋ እኔ ነኝ። አይ ታላቅ ማለት እሷ ታናሽ ናት። ከእህቴ ጋር ነው የምንኖረው። ነው እንዴ? ሁለታችሁ ብቻ ናችሁ? ሌላ ሰው የሚመለከተው ሰው ካለ እኮ ብዬ ነው። አይ ሌላ ሰው የለም። ሁለታችሁ ብቻ? ሁለታችሁ ብቻ ነው። አይ ቆንጆሽ። ያው ምናልባት ለእናንተ ግልጽ ለማድረግ ያህል ከእሷ ጋር ተገናኝተናል። ያው ደላላ ስትፈልግ ያው እንደ ድንገት እኔንም ሰው አገናኝቶኛል። እኔ ገዝቼ ነው የምሸጠው። እንዲህ ማሻሻል ሳይሆን እገዛና መልሼ እሸጣለሁ። በነገራችን ላይ ጮክ ካላላችሁ እናንተ የምታወሩት አይሰማኝም። ትንሽ የጆሮ ችግር አለብኝ። ስታወሩ ጮክ እንድትሉልኝ እና ግልጽ ለማድረግ ከእሷ ጋር ተገናኝተናል። ይሸጣል አለችኝ። ዋጋም ወጥቶለታል ብላኛለች። በመሀል አሁን እኔ እየሰራው ሌላ ደላላ የሚገባብኝ ከሆነ በጣም ነው የምናደደው። በጣም እበሳጫለሁ። ብዙ ለፍቻለሁ። እንዴት እንደመጣው እሷ ታውቃለች። እሱ ግን ምናልባት ቤተኛ ከሆነ የሆነ የደበረው ይመስላልና እየተጨናነቅክ ነው እያየሁህ ስለሆነ ምናልባት አንተ ማሻሻል ፈልገህ ከሆነ ሌላ ደላላ ምናልባት የምታውቀውም ከሆነ ያመጣኸውም ካለ እንዳይደብር ግልጽ እናውራ ብዬ ነው። በኋላ ላይ የተወሰነ ከሄድክ በኋላ ልፋት እንዳይሆንብኝ። እናንተ አውሩ አለ። እሺ አንተ አምነህበታል ቤቱ በመሸጡ? አይ ኖርማሊ እራክ እኮ ጠጋ በልና እናውራ። ቤተኛ እጮኛዬ ነው ብለሽኛል አይደል? መቼስ ባንቺ ይመለከቷል ብዬ አስባለሁ። ትንሽ ጠጋ ብትል ባትርቅ ጥሩ ነው። ትንሽ ወጣ ራስህን እያገለልክ ነው። አይ ማግለል ምናምን እኮ አይደለም። በዛ ወይ ሳይሆን እኔ ከቤቱ ከሷ ጋር እንድታወራ ፈልጌ ነው እንጂ ራሴን አግልዬ ምናምን አይደል። ይቅርታ እንደው ላስጠጋሽ። በደንብ እየተሰማኝ ምን እንዳለ ራሱ አልሰማሁም እና እስቲ እዚህ ጋር ሁኝና በደንብ እንድሰማ። ምን አልከኝ? አይ ከሷ ጋር እንድታወራ ነው። አልሰማኝም። ቆይ አንተ ግን ምን ሆነህ ነው? በሱ ላይ ጫና በዛህበት አይደለም። እኔ ያልኩሽ እኮ ደላላ ነው። ምንድን ነህ አንተ? እኮ እኔማ ደላላ ነኝ እና እኮ። ታዲያ ምን አልኩኝ? ተረጋጉ። አይ እኔ ሌላም ቦታ አለ እኮ ትቼ ቀድሜ ሰጥቼ ወደዚህ የመጣሁት ገዝቼ ለማትረፍ ነው። በመሀል የእሱ ፊት ሳየው የሆነ ድብር ታየሁበት። ምናልባት ፍቅረኛዬ ነው ስላልሽኝ ነው እንጂ ደላላ መስሎኝ ነበረ። ደብሮት እንዳይሆን ብዬ ነው። እና አይ እኔ ኖርማሊ እንደዛ ነው ሙዲ እንደዛ ነው። በቃ ሙድ ነው። አሁን ገባኝ እኮ እኔ እናንተ ተግባብተናል። አሁን ምንድነው አንቺ ትንሽ አሁን እሷ ታላቅየው ናት እኔን ያገኘችኝ። አንቺ አምነሽበታል በቤቱ መሸጥ? አምኜበታለሁ። አምነሽበታል። በኋላ ላይ በጋራ ነው የምትሸጡልኝ።
አዎ ያው በእርግጥ ይሄ እናትና የአባታችን ውርስ ነው። ገብቶኛል። ኦኬ የውርስ ነው፣ የእናት የአባት ውርስ ነው። ሌላ በኋላ ውርስ ይገባኛል ብሎ የሚመጣ ሰው የለም? አይኖርም። የለም። እርግጠኛ ናችሁ? እርግጠኛ ነን እኛ። ለምን መሰለሽ እህቴ፣ ከሷ ማን ልበል ስምሽን? ይቅርታ ሰላም ሰላምዬ። አሁን ከሷ ሰምቼ እሷ ሜሮን ናት። ማን ነበር ያልሽኝ? ይቅርታ ሜላት። እሺ ሜላት ታላቅዮ ነግራኝ መጥቼ በኋላ አንቺ ካልተስማማሽ ሄደን ልንዋዋል ልንፈራረም ስንደርስ አይሆንም የሚባል ነገር እንዳይኖር ነው። አንቺ ካመንሽበት እሰየው። አይ ቤቱ የሁለቱም ስለሆነ እነሱ ያመኑበት ነው የተስማሙበት ጉዳይ። አንተ እሷን ወክለህ የምታወራ ነው የሚመስለው። አሁን እኔ ከእሷ ነው የምፈልገው። አይ እንዳይረዝምባችሁ ብዬ ነው። ምኑን ነው የሚረዝመው? ወሬውን ነው? አዎ ኖርማሊ ከሜላት ጋር ወርታ አይደል የመጣው እኮ። ሜላትማ ከሜላት በግሏ ነው የሰማሁት እኔ። አሁን ደግሞ ከሰላም ጋር መስማት አለብኝ። የሰላም መስማት የለብኝም? አይ እንዳይረዝም ብዬ ነው እንጂ ሰላምና ሜላት ያወሩበት የተስማሙበት ጉዳይ እንደሆነ ስለማውቅ ስራ ነው እኮ ይሄ ስራ ስለሆነ ቢረዝምም መቼስ እኔም ጊዜ ሰጥቼ ነው እናንተም ጊዜ ሰጥታችሁ ነው። ምናልባት ለእናንተ እሁዳችሁ ረፍታችሁ ስለሆነ ሊሆን ይችላል። እኔ ግን እሁድ ቀን ነው ስራ የምሰራው። ስራዬን ብዬ ነው የመጣሁት እና ቢረዝምም ችግር የለውም ነው። ከእሷ አንደበት መስማት የለብኝም? ትችላለህ። ኢትስ ኦኬ። አይ እኔም ከሚረዝም ብዬ እንጂ ጥያቄ ካለ መጠየቅ መብት አለ። እና አንቺ አምነሽበታል? ተስማምተሻል? መልካም እሺ። ያው መጠየቅ ላይኖርብኝ ይችላል። ይሄንን ነገር ቤት ለምን እንደሚሸጥ ማወቅ አለብኝ። አንዳንዴ የባንክ ዕዳ ወይ የሆነ የመንግስት ወይ ሌላ ዕዳ ኖሮበት ቶሎ ሸጦ ሌላ ነገር የሚያስብ ሰው ይኖራል። የእናንተ የቤተሰብ ውርስም ቢሆን ምናልባት ቤተሰብ ላይ ዕዳ ነበረ? ዕዳ የለም። በባንክም በመንግስትም የተያዘ ቤት እኮ አይደለም። አንተ እንዴት አወክ ነው? እኔ ግራ ይገባኛል። ማለት እጮኛሽ ነው እውነት ወይስ ወንድምሽ ነው መሰል? አይ ታላቅ ወንድምሽ ነው ይሄ? አይ አይደለም፣ እጮኛዬ ነው። ነው አይመስልም። ቤተሰብ ነኝ እኮ እንዴት አወክ ምናምን ሳይሆን ዕዳ ምናምን የሌለበት ቤት መሆኑን እንዴት አላውቅም? ኖርማሊ በፋሚሊ እኮ ነኝ። ደላላ ግን አንተ አላመጣህም ከዚህ በፊት የሚገዛ የቤት ደላላ? ቤቱ ለመሸጥ ከታሰበ ራሱ ጥቂት ጊዜ ነው ይመስለኛል። ለመሸጥ ካሰቡ ጥቂት ጊዜ ነው። ቅርብ ጊዜ ነው። ደላላ ብዙ ምን ያላቅም ሜላት ከደላላ ጋር አትተዋወቅም አንተ? አዎ እኔ ስራዬም አይደለም ቤት መሸጥ ምናምን አይደለም። ሌላ ስራ ነው የምትሰራው? መልካም። እንደው አንተስ እንደ ፍቅረኛ እንደ እጮኛ ቤቱ መሸጥ አለበት ብለህ ታምናለህ? አሁን ሳየው ንግግርህ ያው ቤተኛ ነኝ ብለኸኛል። እንደ ቤተኛ ቤቱ መሸጥ አለበት። የእናት የአባታቸው ውርስ ነው፣ ቅርስ ነው። ሴቶች ናቸው እነዚህ ልጆች፣ ወንድ የለም። ወንድ ሲኖር ነው ብዙ ጊዜ መከታ የሚሆነው እና በእርግጥ ጠንካራ ናቸው ሴቶችም፣ ጎበዝ ሴቶች አሉ። ግን እንደ ሴትነታቸው ይሄ ቤት ተሽጦ እንደው አንተ ታምንበታለህ? እኔ ብዙም የኔ ማመንና አለማመን እኮ እዚህ ቫልዩ አያደርግም። ምክንያቱም እነሱ የተስማሙበት የሆነ ሀሳብ አላቸው። አሁን ዝም ብሎ ቤቱ ይሸጥ ሲባል ዝም ብሎ አይደለም ቤቱ እየሸጡ ያሉት። ያሰቡት ያመኑበት የሆነ ጉዳይ አለ። እታን እኔ እዚች ጋር የሜሉ እጮኛ ነኝ እንጂ የቤቱ ጉዳይ እኔን አይመለከትም። ቤቱ ውርሱ ነው፣ የነሱ ውርሱ ነው። በጣም ጥሩ። አይ እጮኛ ስትል አሁንም ድጋሚ ሰማሁ። እጮኛዋ ከሆንክ አንተ መከታዋም ጭምር ነህ። ወንድም የለንም ብለዋል እና ወንድምም ነህና እንደ ወንድምም እንደ እጮኛም አንተስ ምን አስበሃል ነው? እኔ በእነሱ ሀሳብ እኮ እስማማለሁ። እነሱ በሚወስኑት ውሳኔ ከጎናቸው ነኝ፣ እደግፋቸዋለሁ። ግዴታዬ ነው አይደል? እሳትም ውስጥ ቢገቡ ትደግፋለህ ማለት። ይቅርታ ግን ይሄን ቃል ስለተጠቀምኩ ነገሩን ጥያቄ ነው። ምናልባት ማይጠየቅ ጥያቄ ሊሆን ይችላል። አይ በእነሱ ሀሳብ እስማማለሁ ስላልከኝ እስማማለሁ። ጀስት ቤቱን ሊሸጡት ፈልገውታል አይደለ? ሲመስለኝ ሀሳባቸው ቤት ሸጠው ጀስት የምታየው ነው። እሺ ቤቱ ሸጣችሁ ምንድን ነው የምታደርጉት እናንተ? ማለት ሌላ ቤት አላችሁ ማለት ነው? ይሄን ሸጣችሁ ይሄ ተጨማሪ ቤታችሁ ነው? እንደው ወይዘሮ ያው እጮኛ ገና አላገባችም። ሜላት ማን ነበረ? ሜላት ነው አይደል? ይቅርታ ሜላትዬ፣ ይሄን ቤት ተሽጦ ሌላ ነገር አላችሁ ወይስ ለምንድን ነው የምትሸጡት? ኧረ ምንም ነገር የለንም። ያው ወደ ትንሽ ወደ ገጠር አካባቢ ገብተን እዛ ገዝተን ለመኖር ስለፈለግን ነው። በሰላም አንቺ ይሄንን ነው የምታስቢው? አዎ አነስ ያለ ቤት ገዝተን ያውን ትልቅ ቤት ምን ያደርግልናል? በዛ አነስ ያለ ቤት ገዝተን የተሻለ ኑሮ ለመኖር አስበን። ኦኬ ሐሳቡ እንደውም ያንቺ ይመስለኛል። ሳስበው ቆንጆ ሐሳብ ነው። እውነትሽን ነው። ይሄ ትልቅ ቤት ምን ያደርጋል? ትልቅ ቤት ምን ያደርጋል አይደል? ያንቺ ሐሳብ ነው። ቤቱ ይሸጥ ብለሽ ያመጣሽው አንቺ ነሽ።
ሁለታችንም የተስማማንበት እኮ መስማማትማ ሁለታችሁ ተስማምታችሁበታል። ወንድሜ አትበሳጭ። ይኸውልህ አይ ሳይ በጣም እየተናደድክ ነው። እኔ ይኸውልህ ጥሎብኝ የሆነ ነገር ከማድረጌ በፊት እያንዳንዱ አውቄ ነው ማድረግ የምፈልገው። ችግር የለውም ብር ይሄ አሁን ታውቃለህ ገንዘብ እንዴት አድርገን እንደምናመጣው አይደል እንዴ? ሚሊየን ብር እኮ ነው ማፈሰው ይሄ ላይ እዚህኛው ይሄ ቤት ገዛሁት ማለት ሚሊየን ብሮችን ላቤን ጠብ አድርጌ የሰበሰብኩትን ብር አውጥቼ ስከፍል እኔ ዝም ብዬ አይደለም አጣርቼ እውነታውን አውቄ ነው። አትቀየመኝ ነው። አይ ቀይመርም ጥያቄ የደላላ ሳይሆን የፖሊስ ሆኖብኝ ነው። ጠይቃቸው አንተ ይፈልጉ የፖሊስ ሆነበት ጥያቄ ያው ምን ታደርገዋለህ? እኔ ራሴ ነፃ ለማድረግ ነው ከተጠያቂነት ለመዳን። አትቀየመኝ አትቀየመኝ። እሱ ግን እየተበሳጨ ነው እና ሀሳቡ ያንቺ ነው። ያው እኔ ነኝ ያመጣሁት መቼም ሀሳቡን ያመጣሽው በጣም የሚያስጨበጭብ ነው። አይ ነይ ጨብጨኝ። እውነት አዎ ለምን መሰለሽ ሰፊ ቤት ምን ያደርጋል አልሽ? ምን ያደርጋል? አዎ ታዲያ ከተማ ለቆ ወደ ገጠር መግባት ይሻላል። ግን የሆነ ሰፋ ያለ ሱቅ ከፍተን እንደዛ አስበናል ነው እንዴ? ኦኬ መልካም። እሺ እንደዛ ከሆነ ሜላትዬ አሁን ሽማግሌ የሚጨመር ሰው ይጨመርና ከናንተ ጋር ብቻ እኔ ተስማምቻለሁ ለመግዛት። ማስቀመጥም ካለባችሁ እናስቀምጥ። ሌላም የሰፈር ሽማግሌዎችም ካሉ እንጨምርና እንደ ደንቡ እንደ ወጉ። አይ የሰፈር ሽማግሌዎች ብዙ አያስፈልጉም። እነሱ ከተስማሙ ያን ያህል አስፈላጊ አይደለም። ያው መፈራረም ስለሆነ ቤቱ የነሱ እንደሆነ ህግ የሚያረጋግጠው ጉዳይ አይደል። ሽማግሌ ምናምን አስፈላጊ አይመስለኝም። ሽማግሌ አያስፈልግም። ሌላ ሰው መስማት የለበትም። ዘመድ እንደው መሸጥ እነዚህ ልጆች ናቸው ብዬ ስላሰብኩም ነው። አይ ልጅነት ማለት የተሻለ ከኛ የተሻለ እኮ ነው ያሰቡት። ሱቅ ቢዝነስ ምናምን እየታሰበበት ያለ የተሻለ ነገር ማድረግ የሚችለው አይመስልም እኮ። ቢሆንም እኮ አንድ ዘመድ የተወሰነ የሰፈር አዋቂ ሰው ሽማግሌ መስማት አለበት ብዬ ስላሰብኩኝ ነው። አይ እንደ ሀሳብ ነው እንጂ እነሱ የፈለጉትን ማድረግ ይችላሉ። እኔ ያው ከሜሉ ጎን ነኝ መቼ። ከሜሉ እሷ ማለት ነው እጮኛ። መልካም እሺ። አንተ ግን የሆነ ቦታ ማቀህ ይመስለኛል እኮ። ግን እኔ እንዴት የት እንደማቀህ አልመጣ ብሎኝ ነው እንጂ ድለላ ትሰራ ነበር አንተ። አሁን አስታወስኩ። ድለላ ትሰራ ነበር እኔ ስራዬ ሌላ። አይ ከዚህ በፊት ቤት የሆነ በቤት መስመር ላይ ተገናኝተናል መሰለኝ። ኧረ አይደለም አይቻልም ማለት ነው ደግሞ። አይ ቤት የሆነ ሲሸጥ ነው ሲያሻሽጥ ነው ሲገዛ ነው የሆነ ቦታ ላይ ተመሳስሎብን ሰው ተመሳስሎ። ቆይ ምን ሆነ አንተ በሱ ላይ እንደዚህ ትኩረት? ምን ነው እናቴ ምን ነው? እኔ እኮ ስለማውቀው ነው። እኔ ገዢ መስዬ ገዢ መስዬ ነው። እኔ ኖርማሊ የምትገዛው ከሆነ ቤቱን ችግር የለውም መፈረም ካለብኝ ፈርምልሃለሁ። አይ ገዢ መስለኸኝ ሳይሆን አሁን አስታወስኩኝ የተወሰነ አይደለም ሌላ ደላላ ምናምን ማመጣ በማስገባብህ ምናምን መስሎ ከሆነ ደላላ አይደለም። አንተ ቤት ስታሻሽጥ ነው ስትገዛ የሆነ አይቻለሁ። እኔ ከዚህ በፊት ተገናኝተናል መስሎኝ ተሳስተህ መሆን አለበት። አይ ይኸውልህ አሁን ሲመስለኝ ቅድምም ስታወራ የተረዳኸው ኖርማሊ ሌላ ደላላ ማስገባብህ ምናምን መስሎ ከሆነ ሶኬ እኔ ደላላ ምናምን ስለማላቅ አይደለም። ደላላ አንተ ሜሉ በተስማማችሁ ገንዘብ በርካሽም ቢሆን እኔ መፈረም ካለብኝ እፈርማለሁ። ምን ቤት ነህ አንተ የምትፈርመው? አንተ የምትፈርመው ነገር እኮ የለም። እንትን አደረከኝ አጨናነከኝ እኮ ወንድሜ። አጨናነከኝ ሳይሆን አንተማ እኔ ስገባ ጀምሮ ነው የተጨናነቀው። መጨናነቅ የጀመርከው ያኔ ነው። አንተ ራስህ አጨናነከው እኮ ከቅድም ጀምሮ በሱ ላይ ነው ትኩረት። ትኩረት ያረኩበት ምክንያት አለኝ። እናት ተረጋጊ። ይኸውልሽ ስገባ ተበሳጨ፣ ስገባ ተጨናነቀ፣ ስገባ ፊቱ እንዳልሆነ ነው የሆነው። ከዛ ይሄ አይደለም በቃ ማውራት የማይጠበቅም እንደሚሉ ስንት ደላላ አይደል እንዴ? ሲጀመር ከየት አግኝተሽው? በቃ ይሄን ሁሉ ሰዓት ከምንጨቃጨቅ ሜሉ አንቺ ለምን ዝም ያልሽ እንዴ? አይ ሰልዬ ተረጋጊ። አይ ደላላ እንደዚህ እናርግ። ይሄን ያህል ጥያቄም ያልተመቸኝም። ሲጀመር ውስብስብ ነገር ነው እየተነሳ ያለው። ኖርማሊ ሌላ ደላላ እኮ መፈለግ ይችላል። የማን እጮኛ ነው ከሁለታችሁ ግን? የሜሉ እጮኛ ነው፣ ለእኔ ደግሞ ወንድሜ ነው። ያንቺ ወንድም ነው የእሷ እጮኛ ነው? አይ ኖ ወይ ቆይ መስመር አነሳታ። እንዴት
እንዴት እሱኛው ጥያቄ መጠየቅ የማይጠበቅብህም? አይ ነገሩን ነው እኔ ለምን መሰለህ፣ አይ በአንድ ቦታም ወንድማቸው ትመስለኛለህ፣ አንድ ቦታ ደግሞ ወንድምነት አለ። በቃ ቤተሰባዊነት እኮ ነው መሰለህ አይደል? እጮኛም ስለተባልኩ ነው። በመሀል ደግሞ ይበልጥ አንተን ወገና የምትከራከረው እሷ ነው ማለት ጥያቄ እንድትጠየቅ አትፈልግም። ሰላም ነው አይደል ስሟ? ይቅርታ ሰላም አንተ እንድትጠየቅ በፍጹም አትፈልግም። አንተ ደግሞ እኔ የሆነ ቦታ አውቃለሁ እናንተ አውሩና ለቤተሰብ ጉዳይ ኖርማሊ እናንተ የተስማማችሁበትን ጉዳይ አስረዱትና ማስፈልግ ቦታ ላይ ብመጣ አይሻልም? እኔ ልሂድና ሜቢ እኔ መኖሩም ነገሩን እያስረዘመው ከሆነ እንደዛም ሊሆን ስለሚችል እናንተ አውሩትበትና አይ ቁጭ በልና እናውራ። እኔ እውነቱ እናውራ ከተባለ እኔ አንተ ከዚህ በፊት አውቃለሁ እናንተ አውሩና አውቃለሁ ነው እያልኩ ያለው እናንተ ነው አሁን ተመሳሳይ እኔ አውቃለሁ አልተመሳሰልም በፍጹም አልተመሳሰልም ጤነኛ ቆሻሻ ሆና ተመሳሳይ ብኖርኩ ጭራሽ ልመታ ነው ይኸውልህ ልደበድበኝ አትችልም በለቀኝ ወረዛ ሲጀምር አንቺን ስለፈልፍ ለምዶ ዝም ያልሽው አታውቅኝም አልኩ ተረጋጉ አይ አይደለም መደባደብ ተረጋጋ ሚኪ ተረጋጋ ቆይ አይደለም ደላላ አይደል እኮ አውቃለሁ እና ታዲያ በቃ እኔ ምን አደርጋለሁ እሺ ተረጋጋ አንተ ተቀመጥ ልትመታ ነው እንዴ ተቀመጥ ደላላ አይደለሁም አልኩት አይደል እንዴ እሺ በቃ ተረጋጋ እሺ እየሰማሽ አይደል እንዴ እኔ ደላላ አይደለሁም አልኩት እኮ ደላላ መስየው እኮ ነው ደላላ አልመሰልክኝም አውቃለሁ አንተ እባክህ አታውራ አልኩህ እኮ በቃ አታውራ እናንተ አሁን ነው ውጣ ወይ እሱ ውጣ ነው ይወጣሉ ይኸውልሽ ማን ነበረ ስምሽ? ይቅርታ ሜላት ቆይ እኔ ልውጣ በቃ ቆይ ይውጣ አይደለም አይ እኔ መታገስ አልችልም ልቀቂኝ በእናትህ እንዴ ሚኪ ምን ሆነ ነው ተኛ ነው እንዴ ልቀቂኝ በቃ ሄዶ በቃ ምን ሆነ ነው አንተ ቆይ ልታጣላን እንዴ መጣኸው ምንድነው ማጣላሽ ምንድነው በቤተሰብ መሃል መግባት እንዴ እኔ እኮ ለእናንተ የሚሆን ጥያቄ ነው የጠየቅኩት ችግር አለብህ እንዴ ቆይ ማለት ችግር ምንድነው አንተ ደላላ ነኝ እኔ እና ታዲያ ምንድነው በቤተሰብ መሃል ገብቶ ማጣላት ምን አጣላሁ ያጣላሁት ምንድነው ልጁ የምትጠይቀው ነገር መጠየቅ አልነበረብኝም እንደዚህ ጥያቄ አይጠይቅም ልክ አይደለህም እንዴ ምን ችግር አለው እኔ እኮ ለእናንተ ላንቺም ለእህትሽም የሚጠቅም ጥያቄ ነው የጠየቅኩት አይደል ጥያቄ ይሄ አይደለም እና ምንድነው ታዲያ ማጣላት ነው እንዴ ላንቺም ለእህትሽም ሊጠቅማቸው የሚችል ጥያቄ ነው የጠየቅኩት ሌላ ጥያቄ አይደለም ግን አንቺ ዝም ብዬ ስጠረጥርሽ ከሱ ጋር ችግር ያለብሽ ይመስለኛል ምንም ችግር የለብኝም ችግርማ ያለብሽ ይመስለኛል ከእህትሽ ጋር ሳይሆን ግንኙነት ያለው ከአንቺ ጋር ያለው ነው የሚመስለኝ እኔ ዝም ብዬ ስጠረጥረው ከዚህ በፊት ታገኛለህ እኔ አንቺን አላውቅሽም እሱን ግን አውቀዋለሁ በመሰለ የምታወራው ነገር ነው አይ መሰለ ሳይሆን ከሁኔታሽ እንደተረዳሁት እንደዛ ነው ራሴ የሆነ ችግር አለብህ ብቻ ማለት ከማጋ ነው ችግር ያለብህ የኛ ቤተሰብ ውስጥ የሆነ ችግር አለ እናንተ ቤተሰብ ፈልገው ነገር አለ እንዴ እናንተ ቤተሰብ ውስጥ ምንም አይነት ችግር የለብኝም ችግር ያለብኝ አብሮሽ ከነበረ አሁን ሊጣላኝ ከነበረ ሰውዬ ጋር ይሄ ሰውዬ ትክክለኛ ጤነኛ ሰው አይመስለኝም እሱን ነው ጥያቄ የጠየቅኩት እንጂ ከእናንተ ጋር ምንም አይነት ከቤተሰባችሁ ጋር ችግር የለብኝ ችግርማ አለብህ እንዲህ እኮ ታስታውቃለህ ችግር እንዳለብህ እንዴት ማለት ችግር ካለብህ ከልጁ ጋር ውጪ ማውራት ነው ግን በቤተሰባችሁ እኔ እዚህ ላይ ያገኘሁት ለእናንተ እኮ ብዬ ነው ለእናንተ ካሰብክ እንደዚህ አይነት ንግግር አለመናገር ነው አላማሽ ምንድነው አንቺ ዝም ብሎ ቤት አላማ ምንድነው እኔማ መበጥበጥ ነው እንዴ ምን ሆነሽ ነው እናት እኔ ቤታችሁን እኮ ያለ አግባብ የሚሸጥ ከሆነ እንዳይሸጥ ገብቶሻል የሚያሻሽጥ ሐሳብሽ ምንድነው ሌላ ማካል ካለ ምንድነው ሐሳብሽ ሐሳቤ ምን ይሆናል እንዴ እየተከራከርሽ እኮ ነው ያለሽ እኔ ለኔና ላንቺ የሚሻለንን ነገር አይደል እንዴ አስቤ ያመጣሁት ምንድነው እያወራ ያለው እኮ አውቃለሁ የሚያወራውን ነገር ላንቺና ለኔ የሚሻለው ነገር እኮ ነው እያወራ ያለው ከሚኪ ጋር ምን ትናለሽ ምንድነው የሚያናድዳችሁ እኔ እኮ አይደለም እንደውም እኮ እኔ ነኝ አይደል እንዴ እዚህ ጋር አንቺ ምን ቤነሽ ነው እርር ብለሽ ብትናገሪ ታላቅሽ እኮ ነኝ እንዴ ሶፊት እንዴት እንደዚህ ታደርጊያለሽ ምን አስባችሁ ነው የመጣችሁ ሁለታችሁ የሚሻለው ነገር አይደል ለጠየቅሽኝ ነገር ደግሞ መፍትሄ የሚሆን ነገር ነው ያመጣው እንደዚህ ለናደን መከራከር እኔ ታዲያ ዝም ብዬ ነው እንዴ የምገዛ ጥያቄ ሳልጠይቅ ነው የምገዛው አንተ የምትካፈለው ነገር አለ እንዴ እዚህ ቤት ላይ ቆይ እዚህ ጋር አንተ ነገር ንገርሽ ከሱ ጋር የሚያከራክርሽ ነገር የለም በቃ አለቀ እኔ እዚህ ቤት የምካፈለው ነገር ባይኖር በገንዘቤ ነው እየገዛ ያለሁት
ትክክለኛ ጤነኛ አሻሻጥ ነው ወይስ ሌላ ችግር ኖረበት ነው ቤቱ የሚሸጠው? በኋላ ነው ችግር አለበት። እኔ እንጃ ምን አይነት ችግር እንዳለበት አላውቅም። መሀል የሆነ ችግር አለ። ምንም አይነት ችግር ያመጣው ነገር የምትፈልገው ነገር አለ እንዴ? ምንም የሚፈልገው ነገር የለም። እዚህ ጋር እሱን አትንኪው። በቃ ከኔ ጋር ጨርሽ። ምንድን ነው ችግር? አንቺም ለሱ ነው የምትከራከሪው? አዎ እኔ ለሱ ነው የምልህ። እኔ እኮ እህትሽ ነኝ። ብትሆኚሳ እንዴ የማይሆን ነገር ላይ እኮ ነው ተከራከርሽ ያለሽ። ሚኪ እንዴት ተነካ ብለሽ ስለሚኪ ትከራከሪያለሽ? እኔ ያለው ቤት እኮ የቤተሰባችን ቤት እኮ ቢሆንሳ እንዴ ሚኪ ተነካ ብለሽ ነው እንዴ መቆጣት ያለብሽ? እኔ ምን ነኝና ነው አንቺ በሚኪ ቦታ ገብሽ ብትከራከሪ? ለምን ወንድም ከኔ አልፎ ነው በኔ በኩል አይደል እንዴ ሚኪን ያወቅሽው? እንዴት እንደዛ ታያለሽ? እሱ አትንኪ። ምንም አይነት ችግር ይፍጠር በቃ አለቀ። አንቺ እዚህ ጋር መከራከር የለብሽም። የምልሽን ነገር ነው ማድረግ ያለብሽ። ሚኪ ማለት አንቺ ለምንድን ነው እንደዚህ ልትከራከሪላት የፈለግሽው? ሚኪ ከሚኪ ጋር ችግር አለባችሁ? ለምንድን ነው ወንድምሽ የሚሆነው? እኮ በእኔ በኩል ነው ሚኪ የመጣ አይደል እንዴ? ልጠረጥሩኝ እንዳይሆን በሚኪ ማለት ልጠረጥሩ አንቺ ለራስሽ የፈራሽ ጉዳይ አለ እንዴ? ምንድን ነው የምፈራው? እና ታዲያ ምንድን ነው እየጠረጠርሽኝ ነው? በፍቅረኛሽ እየጠረጠርሽኝ ነው እንዴ? ሳሊ እኔ ያላሰብኩትን ነገር አታስቢ ጭራሽ ማለት ነው። ተረጋጉ እንጂ ሁለታችሁ። እንዴ ምን አስበህ ነው አንተ? እኔ ከማየው ነገር ያሰብኩት ነገር አለ። እሱ ነው ካና ተይኝ። ያሰብከው ነገር ምንድነው? እስቲ ምንድነው ንገረኝ። አይ ለምንድን ነው አንቺ እንደዚህ እሱ በቃ ለምን ተነካ ብለሽ? በሆነለት የእህቴ ባል እኮ ነው። አንተ ምን አገባ እዚህ ውስጥ? ለእህትሽ ባል ብለሽ ነው የተከራከርሽው? እናስ ጊዜ ይፈታዋል እንዴ? ጊዜ ይፈታዋል። አይ እናት ቻው። አይ ግድ የለም ቻው። አይ ጨርሰናል። በቃ እኛ ጨርሰናል።